ይወድሻል። ስለ ኃጢአትሽ ሞቶልሻል። ይወድሻል። መጽሐፍ ቅዱስ ሲናገር ሰላም ዛሬ አንድ እጅግ በጣም ለራሴም የፈራሁትና እስከ ዛሬ በሌላ ቦታ እየሰማው የቆየሁት ነገር መጥቶ ደግሞ በአጠገባችን እየተከሰተ ነውና እጅግ በጣም አሳፋሪ ነገር ነው። እጅግ በጣም ከባድ ነው። ማለትም መጽሐፍ ቅዱስ ላይ ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 7 ላይ እግዚአብሔር በነገር ሁሉ ማስተዋል ይስጥ ይላል እግዚአብሔር ቃልና እጅግ በጣም አሳፋሪ ድርጊት ነው። ከዚህ በፊት በደቡብ ክልል በወላይታ ሶዶ ከተማ ውስጥ ወንጌል ስርጭት በሚሰሩ ሰዎች ላይ አንዳንድ የማይሆን ተጽዕኖ በመጣል በዛ ምክንያት የወላይታ ሶዶ ሙሉ ገበያ ከዚህ በፊት ተቃጥሎ ነበር እና ዛሬም ደግሞ በዛው ከተማ ውስጥ አንድ የሻይ ቤት ነጋዴ እና ሃይማኖቱ ሙስሊም ነው የእግዚአብሔር መጽሐፍ ቅዱስን እየቀደደ ለሰዎች ቆቆር በወረቀት ይዞ እንዲሄዱ ይሰጣል እና እጅግ በጣም ፈራው። ምክንያቱም ይሄ የእግዚአብሔር ቃል ነው እና በዚህ ምክንያት አንድ እናት ይሄንን መጽሐፍ መንገድ ላይ የተጣለውን አገኘችና ደነገጠች። አንደኛውን ስታነሳ ወረቀቱ ሌላኛው አለ፣ እሱን ስታነሳ ሶስተኛውም አለ እና ይሄንን ያነሳች ቀጥታ ስደርስ ቆቆር ቤቱ ነው እና እጅግ በጣም ፈራችሁ፣ ጮህችሁ፣ አለቀሰችሁ እና ቀጥሎ ይሄንን ቪዲዮ ይዩት። እና እንዳያችሁት ነው የእግዚአብሔር ቃል የኛ መሰረት ነው። የኛ ግራውንድ የእግዚአብሔር ቃል ነው እና የእግዚአብሔር ቃል እንደ ቀላል ነገር ምናየው ነገር አይደለም። የእግዚአብሔር ቃል ሕይወት ነው። እሱ ባይኖር ወዴት እንደምንሄድ አናውቅም። እና ኢየሱስ ክርስቶስ ወደዚህ ምድር ከመምጣቱ በፊት በእነ ሙሴ በኩል ወደኛ የተላከ ብዙ ሰው ያልተረዱት ከጊዜ በኋላ ግን እጅግ በጣም ዓለምን የወረሰ የመጣ ለኛ ሕይወት የሆነ የእግዚአብሔር መሪ ነው። ስለዚህ የእግዚአብሔር ቃል መቀደድ ማለት አይዶ ነው እጅግ በጣም ከባድ ነገር ነው እና ምንም ራሱ የተቀደደ መጽሐፍ ቤት ካለ በጥሩ ቦታ በባንኮን ውስጥ እናስቀምጣለን። በጣም ውድ ነው፣ ለኛ ዲር ነው በቃ። እና የእግዚአብሔር ቃል ማለት ኢየሱስ ክርስቶስን እኛ በደንብ ሊያውቅ የቻልነው በዚህ ቃል ምክንያት ነው። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ይህ ቃልና ሥጋ ሆነ ይላል እና ቃልን ስናገኝ ኢየሱስን እናገኛለን። እና ቃል ብቻ አይደለም፣ እኛ ጋር ኃይል አለው። ያንን እንደ ወረቀት የሚጠቀሙ ሰዎች፣ እንደ ፌስታል የሚጠቀሙ ሰዎች ያው ኃይሉን አያውቁም። እና የእግዚአብሔር ቃል በጣም የእግዚአብሔር ኃይል ያለበት ነው። የእግዚአብሔር ኃይል ያለበት ነው እና አትደፋፈሩ። ቃልን እንወዳለን፣ ቃልን እናከብራለን። ቃል ማለት ለኛ መሪ ነው፣ መንገድ ነው፣ ሕይወት ነው። ቃል ሲቀደድ ዝም ብሎ ማየት አይሆንም እና እንደኔ የሆነ ነገር የተሰማ ሰው ካለ ኮሜንት ገብተህ የራስን ሐሳብ አስቀምጥ።
እግዚአብሔር ቃል አይዶን ነው ሸክ ነው አደረገው እና ያለቀሰችው እናት ጋር እኩል አለቀስኩ የመጀመሪያ ጊዜ ሳይ። ስለዚህ እግዚአብሔር ቁጣ በእኛ ላይ እንድዘንብ አታደርጉ ፕሊዝ። እግዚአብሔር ቁጣ እግዚአብሔር አምላክ ከኛ ጋር አለን ብለን የምናምነው ይሄ ቃል አጠገብ ስላለ ነው። ይሄ ቃል ስለተቀበልን ነው። እና መጽሐፍ ቅዱስ ላይ የማስተውል ህዝብ ይገለበጣል፣ ይጠፋል። ስለዚህ ከሚጠፉት ጋር እንዳንጠፋ እግዚአብሔር ቃል እንጠብቅ። እግዚአብሔር ቃል ህይወት ነው። ሁለተኛው ቪዲዮ ይዩት። ይወድሻል፣ ስለ ኃጢአትሽ ሞቶልሻል፣ ይወድሻል። መጽሐፍ ቅዱስ ሲናገር ይወድሻል። ኢየሱስ በደንብ አድርጎ ይወድሽ። ስለ ኃጢአትሽ ሞቶልሻል። ኢየሱስ ሞቶልሻል። ኢየሱስ ሞቶልሻል። ኢየሱስ ይወዳችኋል። ኢየሱስ ይወዳችኋል። ኢየሱስ ይወዳችኋል። ኢየሱስ ጌታ ኢየሱስ ክርስቶስ በመስቀል ላይ ሲሞት አያቆምና ይቅር በላችሁ ብሎ ነበር። በመስቀል ላይ ሲሰቀል ራሱን አሳልፎ ሲሰጥ እና ጌታ ኢየሱስ ክርስቶስ እጅግ በጣም ይወዳል። እኛ ኃጢአተኞች ነን። በእግዚአብሔር ፊት ትክክለኛ ሰዎች አይደለንም። በእግዚአብሔር ፊት ንጹህ ሰው አይደለንም። በእግዚአብሔር ፊት ሙሉ ሰው አይደለንም። ሙሉ ሰው የሆነ ነው ግን በጌታ በኢየሱስ ክርስቶስ ደም በኩል ነው። በጌታ በኢየሱስ ክርስቶስ ስጋ በኩል ነው። ስለዚህ ጌታ ኢየሱስ ክርስቶስ እኛን ባይወድ ኖሮ ራሱን አሳልፎ አይሰጥም። ጌታ ኢየሱስ ክርስቶስ እኛን ባይወድ ኖሮ በመስቀል ላይ አይሞትም። እኛን ባይወድ ኖሮ እንደ ሕፃን ልጅ ተወልዶ ለ33 በዚህ መከራ ዓለም ላይ አይቆይም። አንድ ሰው ታውቃላችሁ፣ ኪንግደም መንግስት ከሚመስለው ዓለም ለቀ ተራ መንደር ላይ መገኘት ማለት በጣም ከባድ ነገር ነው። የጀርባ አጥንቶች ለሰው ልጅ 33 ጀርባ አጥንቶች አሉ። እነኚህ 33 ዓመታት በዚህ ዓለም ላይ መቆየት ማለት ለኔና ላንቺ እየከፈለ ያለው ዋጋ በትክክል አንተ መሆኑን ያሳያል። በትክክል ላንተ መሆኑ በትክክል ላንተ ላንቺ መሆኑ። በሌላ ቦታ ጌታ ኢየሱስ ክርስቶስ በመስቀል ላይ ሲሰቀል የተሰቀለበት ቦታ ጎልጎታ ይላል። ጎልጎታ ማለት የራስ ቅል ማለት ነው። ይሄ ቃል ለጳውሎስ ነው የተገለጠው። ጳውሎስ እንዲህ አለ፣ ጌታ ኢየሱስ ክርስቶስ በመስቀል ላይ የሞተው ለእናንተ በአይናችሁ ፊት ተስሎ እስኪታይ ድረስ ይላል። ይሄ አይናችሁ ፊት ማለት አይን ፊት ግንባር ነው። ስለዚህ በውስጣችሁ ተስሎ እስኪታይ ድረስ እና ጌታ ኢየሱስ ክርስቶስ እዚህ ይላል ጎልጎታ የሚባለው ትርጉም የራስ ቅል ይላል አይደል? ስለዚህ በዚህ ውስጥ ነው የቀረው ለኛ፣ በዚህ ውስጥ ነው የቀረው። ጌታ ኢየሱስ ክርስቶስ የተሰቀለው የሞተው እዛ ጋር ላሉት በአካል ላሉት ፐርሰን አዩ፣ ግን ለኛ እዚህ ውስጥ ነው የተሰቀለው የሞተው። ስለዚህ ጌታ ኢየሱስ ክርስቶስ ይወዳል። እነኚህ ሰዎች ጌታ ኢየሱስ ክርስቶስ አይወድም ብሎ የሚከራከሩ አይወድም ጌታ ኢየሱስ ክርስቶስ በቃ ፖል አይወድም። ተጠግታችሁ እስኪ ቅመሱ እንዴት መውደድ ምን ያክል መውደድ እንዳለ። ሰው እኮ ሲወድ መልክ አይቶ ቁመት አይቶ ያለው ነገር አይቶ ኤቭሪቲንግ ከውስጥ እስከ ውጭ አይቶ ከዛ በኋላ ነው ወድጃለሁ የምለው። የኔ አባት ግን እኔ አሁን ወደዚህ ምድር ከመምጣቱ በፊት እኔን ወዷል። ይሄ መውደድ አጋፊ ይባላል። ያለ ምንም ምክንያት ይወደደኝ። ስለዚህ ጌታ ኢየሱስ ክርስቶስ የኔ እህቶች ይወዳል። ጌታ ኢየሱስ ይወዳል በሉት። የሰሞኑ ኔና ኑና ናኑና ኒኖ የምለው ዘማሪ ናቲ እጅግ በጣም ብዙ ሰዎች
የሳቁበት ብዙ ሰዎች በቃ ሻይን ያደረጉበት ነውና ዘማሪ ናቲ ምን ሆኖ ነው ምን ነክቶ ነው ብለን ሪሰርች ለማድረግ ሞክረን ነበር። ነገር ግን መዝሙሩን እንደሚወድ ግን መዝሙር አይችልም። ምክንያቱ ይሄ ነውና መዝሙሩን እጅግ በጣም ይወዳል። ነገር ግን ያንን መዝሙር ለመዘመር አልቻለም። ስለዚህ ቢያንስ እኔ ሐሳቡን ብቻ ቢሰጥ አጠገብ ላይ የሚዘምር ሰው ብኖር እንደማለት ነውና ለዛ ነውና መዝሙሩ ደግሞ ኔና ኑና ኔና ቀጥታው ቀጥሎ አሉት በትክክል የተሰሩም አሉ። እሱም ደግሞ ኔና ኑናም የሰራውም አሉ። እዩት። ውዶቼ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ማድረጉ አይረሳም። ላይክን ብታስገቡ በዛ ላይ ደስ ይላል። ኮሜንትም ጨምሩ እና ለመጽሐፍ ቅዱስ የተቆረቆራችሁ ሰዎች ውስጥ ላይ የራሳችሁን ጥሩ አይዲያ አስቀምጡ። ቀጣይ ትውልድም ከዚህ ምን ይማራል መባለው ሐሳብ ይነሳልና የእናንተም ሐሳብ በውስጥ መስመር ማስቀመጥ ትችላላችሁ። እወዳችኋለሁ። በሌላ ቪዲዮ እንገናኛለን። ሰላም